ሰላም እንዴት ናችሁ? ውድ የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን ተመልካቾቻችን የሰዓቱን የቤተ እምነቱን መረጃዎች ይዘን ወደ እናንተ ቀርበናል። ተከታተሉን። የወንጌል ስርጭት ኮንፈረንስ ተካሄደ። እኛ ግን የተሰቀለውን ክርስቶስን እንሰብካለን፣ ይህም ለአይሁድ ማሰናከያ ለአሕዛብም ሞኝነት ነው። አንደኛ ቆሮንቶስ ምዕራፍ 1:23። የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን በሰሜን ምዕራብ አዲስ አበባና አካባቢው ክልል ከ6 ኪሎ አጥቢያ ጋር በመተባበር ኮንፈረንሱ ተካሂደዋል። ከታህሳስ 1 እስከ 5 2018 ዓ.ም የወንጌል ስርጭት ሲካሄድ ከተለያዩ አጥቢያዎች የተውጣጡ 40 የወንጌል መስካሪዎች ተሳትፈዋል። የሁለት ቀንም ጾም ጸሎት ዝግጅት ተደርጓል። የክልሉ ፕሬዝዳንት የሆኑት መጋቢ ሰለሞን በንቲ በመገኘት የቤተክርስቲያንና የአገልጋዮች ትክክለኛ ስፍራ የወንጌል አገልግሎት ነው በማለት ከተናገሩ በኋላ የ6 ኪሎ አጥቢያና የወንጌል መስካሪዎችን አመስግነዋል። በወንጌል ስርጭቱ 3417 ሰዎች ወንጌልን የሰሙ ሲሆን 69 ሰዎች ጌታን እንደ ግል አዳኝ አድርገው ተቀብለዋል። ለብዙዎች በጀማ ወንጌል ስብከት በ4 ኪሎ በ5 ኪሎ እና በ6 ኪሎ የኢየሱስ አዳኝነት ተሰብከዋል። በመጨረሻም ቅዳሜ ከሰዓትና እሁድ ሙሉ ቀን ኮንፈረንሱ ተደርጓል። በኮንፈረንሱ ላይ መጋቢ ሽመልስ ጠጂ፣ ወንጌላዊ ጉርማና ወንጌላዊ አማኑኤል አበራ በቃል ያገለገሉ ሲሆን የተለያዩ ዘማሪዎችም አገልግለዋል። አዘጋጆችም የወንጌል ስርጭት ኮንፈረንሱ ጌታ መልካም ጊዜ እንደሰጣቸው በመናገር የረዳቸውን ጌታ አመስግነዋል። የመጋቢ ሹመት ተካሄደ። የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን የምስራቅ ወለጋና አካባቢው ክልል የመጋቢ ሹመት ተካሂደዋል። ህዳር እሁድ 28 2018 ዓ.ም በከኒሴ ቀሴ ሙሉ ወንጌል አጥቢያ በተካሄደው ፕሮግራም ላይ የክልሉ ፕሬዝዳንት የሆኑት መጋቢ ኩመራ ሊሳካ፣ የቤተ እምነቱ የሥራ አመራር ቦርድ ምክትል ሰብሳቢ መጋቢ ብሩሴ ሹዊ ከቤተ እምነቱ በመወከል መጋቢ ምንዋብ ተካና ጥሪ የተደረገላቸው እንግዶች ተገኝተዋል። መጋቢ ምንዋብ ተካ እግዚአብሔር ሰላምን ይሰጣቸዋል በሚል ርዕስ ፊልጵስዩስ ምዕራፍ 4 ቁጥር 7 ያለውን የእግዚአብሔር ቃል አካፍለዋል። የመጋቢ ገረመው ግዛው ጎበና የሹመት ስነ ስርዓት የክልሉ ፕሬዝዳንት መጋቢ ኩመራ ሊሳካ አስፈጽመዋል። በመጨረሻም ጸሎት ተደርጎ ፕሮግራሙ ተጠናቋል። የሚሽነሪዎች ስልጠና ተካሄደ። እንዲህም አላቸው፣ ወደ ዓለም ሁሉ ሂዱ፣ ወንጌልን ለፍጥረት ሁሉ ስበኩ። ማርቆስ 16 ቁጥር 15። በኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን በሰሜን ምዕራብ አዲስ አበባና አካባቢው ክልል በክልሉ ቢሮ ለወንጌል የተላኩ 23 የወንጌል መልእክተኞች ከታህሳስ 11 እስከ 12 2018 ዓ.ም ለሁለት ቀን በጉለሌ ጳውሎስ አጥቢያ ቤተክርስቲያን ስልጠና ተሰጥተዋል። ስልጠናው የክልሉ ፕሬዝዳንት በሆኑት በመጋቢ ሰለሞን በንቲ የተልእኮ ሕይወት በሚል ርዕስ ለአንድ ቀን የተሰጠ ሲሆን በመጋቢ ሽመልስ ጠጂ ታላቁ ተልእኮና ደቀ መዝሙር ማድረግ በሚል ርዕስ ተሰጥቷል። ተሳታፊዎችም ጌታ መልካም ጊዜ እንደሰጣቸው ለዝግጅት ክፍላችን ገልጸዋል። የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን የደቡብ ምስራቅ አዲስ አበባና አካባቢው ክልል የአቃቂ አዲስ ከተማ ገላን አጥቢያ የአገልጋዮች ሹመት ተካሄደ። እሁድ ታህሳስ 5 2018 ዓ.ም የአቃቂ አዲስ ከተማ ገላን አጥቢያ የአገልጋዮች የሹመት ስነ ስርዓት ሲካሄድ የቤተ እምነቱ ምክትል ፕሬዝዳንት መጋቢ ለወየው ስንሻው፣ የክልሉ ፕሬዝዳንት መጋቢ ፋሲል ተክሉና የአጥቢያው አገልጋዮችና አባላት ተገኝተዋል። የዝማሬና የጸሎት ጊዜ የተካሄደ ሲሆን መጋቢ ለወየው ስንሻው በቀረው ዘመናችን እንደ እግዚአብሔር ፍቃድ እንኑር በሚል መሪ ሐሳብ አንደኛ ጴጥሮስ ምዕራፍ 4 ቁጥር 1 ያለውን የእግዚአብሔር ቃል መልእክት ለጉባኤው አቅርበዋል። በመቀጠል በመጋቢ ግርማ የተሿሚ አገልጋዮች የሕይወትና የአገልግሎት ምስክርነት በጽሑፍ ለጉባኤው አንብበዋል። በመጨረሻ መጋቢ ፋሲል ተክሉ የወንጌላዊ ፍቃዱ መገርሳንና የመጋቢን ውብሸት ተስፋዬ የሹመት ስነ ስርዓትን አስፈጽመው ከቤተ ክርስቲያኗ መሪዎች ጋር በጋራ በመሆን ለተሾሙት አገልጋዮች ጸሎት ተካሂዶ ፕሮግራሙ ተጠናቋል። የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን ምዕራባዊ ደቡብ ክልል የመጋቢ ሹመት ተከናወነ። እሁድ ታህሳስ 5 2018 ዓ.ም በሶኮሮ አጥቢያ የሹመት ስነ ስርዓት የተከናወነ ሲሆን በፕሮግራሙ ላይ ጥሪ የተደረገላቸው የአብያተ ክርስቲያናት መሪዎችና እንግዶች ተገኝተዋል። መጋቢ ሀረገወይን ሰይፉ መንፈሳዊ ሹመት በሚል ርዕስ ከአንደኛ ጢሞቴዎስ ምዕራፍ 1 ቁጥር 12 ያለውን ቃል ለጉባኤው አካፍለዋል።
በመጨረሻም የክልሉ ፕሬዝዳንት መጋቢ ታደሰ ገማ አማካኝነት የመጋቢ ሙሉቀን አዱኛ የሹመት ስነ ስርዓቱን በማስፈጸም ፕሮግራሙ በጸሎት ተጠናቋል። የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን የጊዳ ሊሙ ክልል የፕሬዝዳንት ሹመት ተካሄደ። ከዳር 24 እስከ 26 2018 ዓ.ም በተካሄደው የ5 ዓመቱ ስትራቴጂክ እቅድ ግንዛቤ ማስጨበጫ ስልጠና ላይ በጊዳ ሊሙ ክልል ከሚገኙ 46 አጥቢያዎች የተወጣጡ 96 መሪዎች ተገኝተዋል። ከዚህም በተጨማሪ የግጭት አፈታት መንገድ በሚል ርዕስ በመጋቢ ምንዋብ ተካ ስልጠናው የተሰጠ ሲሆን የመንፈስ ፍሬ የመንፈስ ቅዱስ ስጦታዎች በሚል ርዕስ በመጋቢ ብሩሴ ሸዊ ስልጠናው ተሰጥቷል። ክልሉን ለሁለት ተከታታይ ዙር ሲመሩ የነበሩት የወንጌል አስተማሪ ገላና አመኑ የሥራ ጊዜያቸውን አጠናቀው አዲስ ለተመረጡት መጋቢ አለማየሁ ጉዬ ኃላፊነታቸውን አስረክበዋል። መጋቢ አለማየሁ ጉዬ ለሚቀጥሉት 5 ዓመታት ክልሉን በፕሬዝዳንትነት እንደሚመሩ ለማወቅ ተችሏል። የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን የማዕከላዊ ደቡብ ክልል ለመሪዎች ስልጠና ተሰጠ። ከታህሳስ 2 እስከ 3 2018 ዓ.ም በማዕከላዊ ደቡብ ክልል በሆሳና ከተማ ለ250 የቤተክርስቲያን መሪዎች የ5 ዓመቱ ስትራቴጂ ስልታዊ እቅድ ግንዛቤ ማስጨበጫ ስልጠና የተሰጠ ሲሆን መጋቢ ጥላውን አስፋው ስልጠናውን ከመስጠታቸው በተጨማሪ የተዘጋውን እግዚአብሔር ይከፍታል በሚል መሪ ቃል አንደኛ ሳሙኤል ምዕራፍ 1 ከቁጥር 1 እስከ 8 ቃል ሲያካፍሉ እንዲሁም መጋቢ ኤልያስ ወንድሙ ስልጠናውን ከመስጠታቸው በፊት የዳንኤል የስኬት ምክንያቶች በሚል ርዕስ ዳንኤል ምዕራፍ 6 ቁጥር 28 ያለውን ቃል አካፍለዋል። በስልጠናው ላይ የተሳተፉ የቤተ ክርስቲያን መሪዎች ጌታ መልካም ጊዜ እንደሰጣቸውና መንፈሳዊ ኃላፊነታቸውን እንደሚወጡ ገልጸዋል። ውድ ተመልካቾቻችን የሰዓቱ መረጃዎች ይህንን ይመስሉ ነበረ። ሶሻል ሚዲያዎቻችንን ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ እንድትሆኑ በጌታ ፍቅር እንጠይቃለን።